ሊዮ ከሄድሽበት ከተመለሽ በኋላ መነጋገር አልቻልንም። አዎ ትንሽ ተጨናንቄ ነበር፣ ለዛ ነው። አይ ግን እኔን እየሸሸሻለሽ ነው የሚመስለኝ። ለምንድን ነው ሊዮ? እባክሽ ንገሪኝ። እውነቱን እንድነግርሽ ትፈልጋለሽ? እባክሽን። ስሚ ሊና፣ እኔና አንቺ የምንነጋገርበት ምንም ጉዳይ የለንም። ተሳሳትኩኝ? አዎ ልክ ነሽ። ማለቴ እኔን አሁን እንደ ጭራቅ የምትቆጥሪኝ ከሆነ ሊኖረን አይችልም። እንደዛ አድርጌ አላይሽም። እውነት? አዎ መቼም ቢሆን እኔና አንቺ ጓደኛሞች መሆን እንደማንችል አስባለሁ። ለምንድን? እንግዲህ አለመጣጣም መሰለኝ። ይሄ ነገር ከፒፔ ጋር ይገናኛል? ቆይ አሁንም ባሌን ታፈቅረዋለሽ እንዴ? አይ እንዴት እንደዛ ትያለሽ? እንደዛ ያልኩበት ምክንያት እኔ ጋር እንደዚህ እየሆንሽ ያለሽው በሱ ምክንያት ስለሆነ ነው። አይ ተሳስተሻል። ታውቂያለሽ ሊና፣ በቅርቡ የአባትሽ ሚስት እኮ ሆናለሁ። ግን ሊዮ ትወጂዋለሽ? አዎ በደንብ እወደዋለሁ። ታዲያ ለምን ይመስልሻል የማገባው? ይመስለኛል ይቅር ልትይኝ አትችይም። እኔና ክርስቲያን ትልቅ ስህተትን የሰራ ነው አይደል? እውነት ለመናገር ምንም ይቅርታ ማድረግ አይጠበቅብኝም። እና ሚስጥርሽ አደባባይ የሚወጣብሽ መስሎሽ ፈርተሽ ከሆነ ለማንም ሰው አልናገርም። እንደነገርኩሽ ነው፣ አታስቢ፣ ምንም ነገር አልተነፍስም። እና ደግሞ አሁን ጓደኛዬ ለመሆን መሞከር አይጠበቅብሽም። እሺ? ስለዚህ ተረጋጊ። በሰማይ ያለህ አባት ሆይ የሰው ልጅን ስትፈጥር ያ ሰውና ሚስቱ አንድ እንዲሆኑ ፍቃድህን ሰጥተህ አንድ አድርገሃቸዋል። ፍቅር ባለው ትዳር ውስጥ በዓለም ባለህ የማይነጥፍ መለኮታዊ ፍቅርህ ምስክር እንዲሆኑ ፍቅራቸውን ፍሬያማ አድርገው። አንተ ሁሌም ቢሆን ተከተላቸው። ይህንንም ታደርግልን ዘንድ ከአንተ ጋር አብሮ ባለው በልጅህ በጌታችን በኢየሱስ ክርስቶስና በመንፈስ ቅዱስ ስም እኛ ልጆች በአንተ ፊት ወድቀን እንለምንሃለን። አሜን። የአንተ ስም ለዘላለሙ ይክበር። አሜን። እንዴት ነሽ? ደህና ነኝ። ብዙ ሰዎች ትልቅ ድግስ እንድናደርግ ፈልገው ነበር። ግን ጥሩ ነው ያደረግነው አይመስልህም? አንቺስ ትልቅ ድግስ ለማድረግ በቂ የሆነ ምክንያት ያለን አይመስልሽም? አዎ ምን መሰለ፣ እሱማ ልክ ነህ። ግን እኔ ትልቅ ድግስ አልወድም። በተለይ ደግሞ የዛ ድግስ ዋና ትኩረት እኔ ከሆንኩኝ በጣም ይደብረኛል። 15 ዓመቴን ሲይዝ ምንም ነገር እንዲያደርጉልኝ አልፈለኩም ነበር። ቤተሰቦቼ በትልቁ ለማክበር ቢፈልጉም እንኳን አልሰማቸውም። ዋናው ነገር አንቺ ደስተኛ መሆንሽ ነው። አዎ አሁን በጣም ደህና ነኝ። ይሄ የህይወቴ አዲስ ምዕራፍ ነው እና ከዜሮ እንዲጀምር ነው የምፈልገው። ከዜሮ ነው ያልሽው? ልትረሺው የምትፈልጊው ነገር አለ እንዴ? አይ ብዙም የለም። ግን ከዚህ በኋላ ተጋብተን አብረን ነው የምንኖረው አይደል? እና በህይወቴ ውስጥ በጣም ብዙ ለውጦች ያስፈልጉኛል። አሁን ገባኝ።